አዎ በቅርቡ እንደሌለም አውቃለሁ። ቆይ ባባዬ ቦታ የተወከልከው አንተ አይደለ? ስለዚህ አንተ ተገቢ ነው ያልከውን ውሳኔ ወስን እንጂ እኔ ምን እንዳደርግልኝ ነው የምትደውለው? በእናትህ ሁለተኛ እንዳትደውል ደጋግሜ ነግሬሻለሁ። ይሄን ጉዳይ እንዴ ምንም እንኳን ንብረቱ በከፊል ያንቺ ቢሆንም በቅርቡ በላይ የሚያስጨንቀኝ አንተ ጤንነት ጉዳይ ብቻ ነው። ወንጀሉ በተፈጸመ ምሽት እኔን ይዞ ቤተክርስቲያን እንደነበረ በበቂ ሁኔታ ማስመስከር አልቻለም። እናም ከልጅነቴ ጀምሮ በውስጥ ያደገው ጥላቻ ወንጀልና ወንጀለኞች እንደ አባቴ ገዳይ እንዳያደርጉ። እኔ ግን ለምን እንደዚህ እንዳካበድሽው ሊገባኝ አልቻለም። የድሃ ልጅ ሆነሽ የሀብታም ልጅ ነኝ ብትይው ነበር እኮ እንደዚህ ልትሆኚ። ምን ለውጣለሁ? ያው ነው ለብርሽ ሁለቱም ያው። አዎ ብርሽ አባቴ እዚህ ከተማ ውስጥ የሚገኝ ትልቅ ሆቴል ባለቤት ነው። እኔ ደግሞ የ49 በመቶ ድርሻ አለኝ። እንዴት ነው ማላቃት ልጅ ማገባ? ምንድነው ነገርኛ? እንዴ ነገርኛ? አይ በቃ ተው አሁን እሱን እርሳውና ይልቅ አልናፈኩም። እንዴት ነው ማትናፈቅ? ቆይ ማን ነው የሚባለው? ማን ነው? ብርሃኑ ነው። ብርሃኑ በየነ ነው? አዎ። ምን ነው ሮዛ ታውቂዋለሽ? አይ ሲሉ ሰምቼ ነው። እንግዲህ ጠንከር ማለት ነው። ሱስ የሚቀር አይመስለኝም።